ፊልሙ ሲጀምር አንድ ወጣትን የያዘ ሊፍት በከፍተኛ ፍጥነት ከምድር ውስጥ ወደ ላይ ሲጓዝ እንመለከታለን። ሊፍቱም ከመዳረሻው ሲደርስ ይቆምና ይከፈታል። ብዛት ያላቸው ወጣት ወንዶችም ተሰብስበው በተከፈተው ሊፍት ዙሪያ ይጠብቁት ነበር። በሊፍት የመጣውም ወጣት እጅግ ተደናግጦ ከሊፍት በመውጣት መሮጥ ይጀምራል። ነገር ግን ስፍራው በረጃጅም ማንም ሊወጣበት በማይችለው ግንብ የተከበበ በመሆኑ ሊያመልጥ እንደማይችል ይረዳና ይቆማል። በዚያ ያሉ ወጣቶች መሪ አልቢም መጤውን ወጣት ወደ ማሰሪያ ክፍል ያስገባውና አንዳንድ ጥያቄዎችን ይጠይቋል። አዲሱም ወጣት ግራ በመጋባት ምንም ነገር እንደማያስታውስ ይነግረዋል። አልቢም ይሄ ኖርማል እንደሆነና እዚያ ያሉ ሁሉም ከስማቸው በስተቀር የሚያስታውሱት ምንም ነገር እንደሌለ ይነግረዋል። ከጥቂት ቆይታ በኋላ አዲሱ ወጣት ከታሰረበት ወጥቶ በዚህ ሲኖር ሌላ ሰው እንዳትጎዳና ወደዚህ በር ፈጽሞ እንዳትገባ የሚለው ሕግ ተነግሮት እንዲንቀሳቀስ ይፈቀድለታል። ነገር ግን አዲሱ ወጣት እንዳትገባ ወደ ተባለው በር ተጠግቶ የማየት ፍላጎት ያድርበትና ወደ በሩ ይጠጋል። በዚህ ሰዓትም ቤንና ማኑ የተባሉ ወጣቶች ከበሩ ወጥተው እሱ ወዳለበት ሲገቡ ይመለከታል። ከአጠገቡ ያለውም ቻክ የተባለ ታዳጊ እነሱ ወደዚያ እንዲገቡ የተፈቀደላቸው ፈጣን ሯጮች ስለሆኑ ነው ሲል ስለ ሁኔታው በጥቂቱ ሊያስረዳው ይሞክራል። አዲስ ወጣትም ወደ በሩ ይበልጥ መጠጋት ሲጀምር ጋሊ የተባለ ሌላ ወጣት መጥቶ ይገፈትረውና በመሬቱ ላይ ጥሎት ሕግ እንዳላከበረ ለሌሎች ወጣቶች በቁጣ ያስረዳቸዋል። ምሽት ላይም ኒውት ለአዲስ ወጣት ሁለቱ ፈጣን ሯጮች ሁሌ ጧት በዛ በር ገብተው ፀሐይ ከመግባቷ በፊት እንደሚመለሱና ወደዛ በር የሚገቡትም የመውጫ መንገዱን ካርታ ለማወቅ እንደሆነ ይህንንም ላለፉት 3 ዓመታት ያለማቋረጥ እንዳደረጉት ነገር ግን እስካሁን ድረስ ምንም ነገር እንዳላገኙ ይነግረዋል። ይህንንም እየነገረው ያለ እጅግ የሚያስፈራ ድምጽ ይሰማል። ኒውትም ይህ የተሰማው ድምጽ ከዛ በበር ውስጥ ባለው ጥልፍልፍ ግንብ ውስጥ ያሉ ግሬቨርስ የተባሉ ፍጡራን ድምጽ እንደሆነና ሁለቱ ፈጣን ሯጮች ፀሐይ ከመግባቷ በፊት ካልተመለሱ ሌሊቱን በቁልፍልፉ ግንብ ውስጥ እንዲያሳልፉ እንደሚገደዱና እዛ ውስጥ እንኳን ለአንድ ሌሊት ለአንድ ደቂቃ እንኳን በህይወት መቆየት እንደማይቻል ይነግረዋል። ጥቂት ቆይቶም አዲሱ ልጅ ሲንቀሳቀስ ጋሊን በትከሻው ይገፋዋል። በዚህም ጋሊ የአዲሱን ልጅ ጉልበት ለመፈተን አዲሱን ልጅ አስገድዶ እንዲፋለመው ያደርገዋል። በፍልሚያቸው መሃልም አዲሱ ልጅ መሬት ላይ ወድቆ ጭንቅላቱን መሬቱ ሲመታው አዲሱ ልጅ ስሙን በቅጽበት ያስታውስና ስሙ ቶማስ እንደሆነ በዛ ለተሰበሰቡት ይነግራቸዋል። በንጋታውም አልቢ ቶማስን ወደ አንድ ስሞች ወደ ተጻፈበት ግንብ ይወስደውና ስሙን እንዲጽፍ ያደርገዋል። ቶማስም ወደ ጫካው እንደገባ ቤንን በድንገት ባጠገቡ ያገኘዋል። ቤንም በእጅጉ የታመመ ይመስላል። በድንገትም ቤን ቶማስን ማጥቃት ይጀምራል። ቶማስም ከቤን ጥቃት ለማምለጥ መሮጥ ይጀምራል። ነገር ግን ቤን ቶማስ ላይ ደርሶበት መሬት ላይ ጥለውና ሊገድለው ይሞክራል። ኒውትን በስፍራው ይደርስና ቤንን መጥቶ ራሱ እንዲስት ያደርገዋል። በዛ የተሰበሰቡ ወጣቶችም የቤንን ሆድ ሲመለከቱ ቤን በጥልፍልፍ ግንብ ውስጥ ባለ ኢንፌክሽን እንደተበከለ ይረዳሉ። ወጣቶችም ቤንን አስገድደው በጥልፍልፍ ግንብ በኩል ወደ ውስጥ እንዲገባ ያደርጉታል። በንጋታውም ቶማስ ከእንቅልፉ ሲነሳ ማኖና በቤን ፋንታ አልቢ በማለዳ በበሩ በኩል ወደ ጥልፍልፉ ግንብ ውስጥ ሲገቡ ይመለከታል። ሲመሽም በዚህ ያሉ ወጣቶች በበሩ አጠገብ ተሰብስበው የነማኖ መምጣት መጠባበቅ ይጀምራሉ። ነገር ግን እነማኑ መምጣት ከነበረባቸው ሰዓት ስለዘገዩ የግንቡ በር መዘጋት ይጀምራል። በዚህ መሃል ማኖ ቶማስ ወዲያውም ቶማስ ትከሻ ላይ የሚንጠባጠብ ወፍራም ፈሳሽ ተመልክቶ ቀና ሲል ከላይ በኩል ግሬቨር ወደሱ ሲመጣ ቶማስ ይመለከታል። ግሬቨሩም መሬት ላይ ወርዶ ቶማስን ማሳደድ ይጀምራል። ቶማስም ተንጠላጥሎ በግንቡ ጫፍ ላይ በመሮጥ ለማምለጥ ሲሞክር ከግንቡ ጫፍ ላይ ይደርሳል። ከኋላው ግሬቨር በከፍተኛ ፍጥነት እየተከተለ ያለው ቶማስም አማራጭ ስለሌለው ከግንቡ ጫፍ ላይ በመዝለል ሌላ ግንብ ላይ ያለ ሐረግ ላይ ይንጠለጠላል። ግሬቨሩም ቶማስ ላይ ደርሶ ቶማስን ሊገድለው ሲል ቶማስ ከሐረጉ ላይ ወደ መሬት ዘሎ ይሮጣል። ግሬቨሩም ቶማስን ለመከተል ሲሞክር ሐረጉ ጠላልፎ ይዘዋል። ቶማስም ለማምለጥ ሲሮጥ የገደለውን እነ ቶማስን ሲያሳደድ የነበረውን ግሬቨር ይመለከታሉ። ወደ ግሬቨሩ የሚጠጉና ተባብረው የግሬቨሩን እግር ይገነጥሉታል። ከእግሩ ላይም አንድ WC አሉ። በማኖ ምሪትም ብዙ ክፍሎችን አቋርጠው ሴክሽን 7 ወደ ተባለው ማኖም ደርሶበት ወደማያውቀው ክፍል ይጠጋሉ። በዚህም ጊዜ የያዙት ከግሬቨሩ እግር ላይ የነቀሉት ዕቃ ድምጽ ማሰማት ይጀምራል። እነ ቶማስም ይበልጥ በቀረቡ ቁጥርም የያዙት ዕቃ ላይ ያለው ቀይ መብራት ወደ አረንጓዴ ከለር ይቀየርና አዲስ ግንብ ይከፈታል። ነገር ግን ወዲያው ተከፍተው የማያውቁ ግንቦች እየተከፈቱ ቅርጻቸውን በመቀያየር መገጣጠም ይጀምራሉ። ቶማስና ማኖም በፍጥነት በመሮጥ ለጥቂት እየተዘጉ ካሉት ግንቦች አምልጠው በሕይወት ይተርፋሉ። ቀጥሎም ቶማስና ማኖ አዲስ መውጫ እንዳገኙ ለሁሉም ይናገራሉ። ነገር ግን ጋሊ ይሄ ወጥመድ ሊሆን ይችላል ሲል ሐሳባቸውን ውድቅ ያደርግባቸዋል። ይህንንም እያወሩ እያለ ሲመሽ ይዘጋ የነበረው በር ሳይዘጋ ይቀርና በሱ ፋንታ አይተውት ከማያውቁት አቅጣጫ አዲስ በር ይከፈትና ግሬቨሮች ይመጡባቸዋል። ወጣቶቹም በድንጋጤ ሕይወታቸውን ለማትረፍ ለማምለጥ ሲሞክሩ
ግሬቨሮቹ አንድ በአንድ እየተከተሉ ይገድሏቸዋል። ቶማስና ጥቂቶችም በአንድ መደበቂያ ውስጥ በመደበቅ በሕይወት ይተርፋሉ። ቀጥሎም ጋሊ እጅግ በመናደድ ለዚህ ሁሉ ነገር ተጠያቂው ቶማስን በማድረግ በቦክስ ይመቷል። ከዛም ቶማስን መቀጣጫ ለማድረግ ወደ ግንቡ ውስጥ እንዲከተት ሊያደርግ ይሞክራል። ነገር ግን ግማሾቹ ወጣቶች ምናልባት ቶማስ የእውነትን መውጫውን ደርሶበት ሊሆን ይችላል ብለው በማሰብ ጋሊን ይሟገቱታል። በዚህ መሃልም ቶማስ አጋጣሚውን ተጠቅሞ የሱን ሐሳብ የሚደግፉትን አብረው ከዚህ እንዲወጡ ወደሱ ቡድን በመጋበዝ ወደ ጥልፍልፉ ግንብ ውስጥ ተያይዘው ይገባሉ። ጋሊና የተወሰኑ ወጣቶች ግን በዛው ይቀራሉ። እነ ቶማስም በግንብ ውስጥ ብዙ ከተዘዋወሩ በኋላ ሴክሽን 7 ጋር ይደርሳሉ። በህብረትም ሆኖ በቀጭኑ ድልድይ ላይ ወደ በሩ በመሮጥ ከፊት ለፊታቸው የመጣውን ግሬቨር ይፋለሙታል። በዚህ መሃልም ቴሬሳ የግሬቨሩን መካኒካል እግር ስትመታው በግሬቨሩ እግር ላይ የተገጠመው የሴክሽን 7 በር መክፈቻ ዕቃ ከግሬቨሩ እግር ላይ ተነቅሎ ወደ ገደል ውስጥ ሊገባ ይላል። ቻክም ወዲያው ገደል ውስጥ ከመግባቱ በፊት የመክፈቻውን ዕቃ ወደ ገደሉ ተዘቅዝቆ ይይዘዋል። ቻክም እንደተዘቀዘቀ ከገደል ውስጥ ወደ ድልድዩ ላይ እየወጣ ያለ ግሬቨር በእሱ አቅጣጫ ይመጣል። ነገር ግን ቴሬሳ ቻክን ጎትታ ወደ ድልድዩ ትመልሰዋለች። ሌሎቹ የቡድን አባላትም ከገደል ውስጥ እየወጡ ያሉትን ግሬቨሮች በሚፋለሙበት ወቅት ቻክና ቴሬሳ ወደ በሩ ተጠግተው የሴክሽን 7 በርን ይከፍቱታል። ከብዙ ትግልና እልህ አስጨራሽ ፍልሚያም በኋላ በበሩ በኩል በሕይወት የተረፉት ያልፋሉ። ወደ ውስጥም ሲያልፉ በረጅም ኮሪደር በኩል ከተጓዙ በኋላ አንድ ኮምፒውተሮች የበሩበት ነገር ግን ማንም የሌለበት ላብራቶሪ ያገኛሉ። ቶማስም የአንዱን ኮምፒውተር ቁልፍ ሲጫን ኮምፒውተሩ ስክሪን ላይ በተቀዳ ቪዲዮ አንዲት ኢቫ የተባለች ዶክተር መጥታ ከብዙ ዘመን በፊት በተፈጠረው የዓለምን ሕዝብ ለጨረሰው ቫይረስ ምርምር የተመረጡ ወጣቶች እንደሆኑ ነገር ግን ለዘመናት በዚህ ጉዳይ ላይ እሷ ተመራምራ ውጤት እንዳላገኘች በዚህም ተስፋ ቆርጣ ራሷን እንደምታጠፋ ነግራቸው ራሷን በሽጉጥ ስታጠፋ ይመለከታሉ። ወዲያውም አንድ በር ይከፈትና ጋሊ መሳሪያ ደግኖ ወደ እነ ቶማስ ይመጣል። በዚህ ጊዜም ማኑ በእጁ የያዘው